ሰላም እንዴት ናችሁ? ኤስዲ እንግሊሽ ይሄኛው ሁለተኛው ቻናላችን ነው። በዛሬው እንግሊዘኛ ቋንቋ ለጀማሪዎች ክፍል 12ን ይዘንላችሁ መጥተናል። ባለፈው ያቆምነው ክፍል 11ን 231 ላይ አከማችተን ነበር። ዛሬ ደግሞ ከ232 እስከ 250 እናደርሰዋለን። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። እሺ ጀማሪዎች 232 ባለፈው ያቆምነው 231 ላይ ነበር። ዛሬ ደግሞ 232 ላይ እንቀጥላለን። ቱዴይ ዛሬ፣ ዛሬ ማለት ስትፈልጉ ምን ትላላችሁ? ቱዴይ እስቲ በሉ። ቱዴይ በጣም አሪፍ። ነገ ማለት ስትፈልጉ ደግሞ ቱሞሮ፣ ቱሞሮ እስቲ በሉ። ቱሞሮ ነገ። ትናንትና ማለት ስትፈልጉ ደግሞ የስተርዴይ፣ ትናንትና ማለት ስትፈልጉ ምንድን ነው የምትሉት? የስተርዴይ በሉት፣ ዝም አትበሉ። እነዚህ ምስሎቹም የሚጠቁሟችሁ ናቸው። አሁን ማለት ስትፈልጉ ምንድን ነው የምትሉት? ናው። አሁን ማለት ስትፈልጉ ምን ትላላችሁ? ናው እስቲ በሉ። ናው አሁን። በኋላ ማለት ስትፈልጉ ደግሞ ሌተር፣ አሁን ናው አለን፣ በኋላ ሌተር። ዛሬ ምንድን አለን? ቱዴይ፣ ነገ ቱሞሮ፣ ትናንትና የስተርዴይ፣ አሁን ናው፣ በኋላ ሌተር። በቅርቡ ማለት ስትፈልጉ ደግሞ ሱን እስቲ በሉ። ሱን በቅርቡ። አብዛኛው ጊዜ ይሄ የተለመደ ነው። ካሚንግ ሱን በቅርቡ እንመጣለን የሚለው በተለያዩ ኢንተርቴንመንቶች ላይ ይታወቃል። ሱን በቅርቡ ማለት ነው። ሱን በቅርቡ። ሲዩ ሱን በቅርቡ እንገናኛለን። ሲዩ ሱን በቅርቡ እንገናኛለን። በአጠቃላይ በቅርቡ ማለት ስትፈልጉ ሱን ትላላችሁ። ጠዋት ማለት ስትፈልጉ ደግሞ ሞርኒንግ ግ ትዋጣለች። ነገር ግን ጀማሪዎች ከሆናችሁ ችግር የለውም፣ ጨምራችሁም ብታነቡት ሞርኒንግ ብትሉ እነሱ ይረዷቸዋል። ግን እነሱ ሲያወሩ፣ የዛ ቋንቋ ተናጋሪ ሲያወሩ ግን የሚለውን ይውጡትና ሞርኒንግ ብቻ ይላሉ። ሞርኒንግ። እናንተም በዚህ አግባብ ብትለማመዱ ጥሩ ነው። ጠዋት ማለት ስትፈልጉ ሞርኒንግ፣ ጉድ ሞርኒንግ፣ እንደምን አደርግ፣ ጠዋት ሲሆን ማለት ነው። ከሰዓት ሲሆን ደግሞ አፍተርኑን፣ ከሰዓት፣ ጉድ አፍተርኑን። ከሰዓት ሲሆን እንደምን አረፈርክ፣ እንደምን ዋልክ ማለት ስትፈልጉ ጉድ አፍተርኑን። ምሽት ሲሆን ደግሞ ኢቭኒንግ ግ ትዋጣለች። ኢቭኒንግ ምሽት፣ ኢቭኒንግ እንደምን አመሸ ማለት ስትፈልጉ ደግሞ ጉድ ኢቭኒንግ እስቲ በሉ። ጉድ ኢቭኒንግ። በአጠቃላይ ምሽት ማለት ስትፈልጉ ምንድን ነው የምትሉት? ኢቭኒንግ። በነገራችን ላይ ይህ ምሽት ማታ አይደለም። ምሽት ወደ 11-12 ሰዓት አመሻሹ ላይ ምሽት ማለት ስትፈልጉ ኢቭኒንግ ትላላችሁ። ማታ ወይም ሌሊት ማለት ስትፈልጉ ደግሞ ናይት። ማታ ወይም ሌሊት ማለት ስትፈልጉ ናይት የሚለውን ትጠቀማላችሁ። ጉድ ናይት ካላችሁ አንድ ሰው ደህና ደር እያላችሁ ነው። ሌሊቱን ደህና ሁን እያላችሁ ነው ማለት ነው። ጉድ ናይት፣ ደህና ደር፣ ጉድ ናይት። በአጠቃላይ ናይት ምንድን ነው አለን? ሌሊት ወይም ደግሞ ማታ ድቅድቅ ጨለማ ሲሆን ናይት ትላላችሁ። ሃፒ ደስታ ወይም ደስተኛ። ሃፒ ደስታ ምንድን ነው? ሃፒ ደስታ፣ ሃፒ። ማዘን ወይም መከፋት ደግሞ ሳድ። ደስተኛ ነኝ ማለት ስትፈልጉ አም ሃፒ፣ ከዚህ ቀደም ያየነው ነው። ተከፍቻለሁ፣ አዝኛለሁ ማለት ስትፈልጉ ደግሞ አም ሳድ። ሳድ ማዘን ወይም መከፋት። ንዴት ደግሞ አንግሪ። ንዴት አንግሪ ይባላል። ንዴት መናደዳችሁን ስትገልጹ አም አንግሪ፣ ተናድጃለሁ፣ በግኛለሁ እያላችሁ ነው። ንዴት ምንድን ነው?
angry። ድካም ደግሞ tired ድካም tired ደክሞኛል ማለት ስትፈልጉ I'm tired ድካም። መጓጓት ወይም ደግሞ ከሃፒ ዝቅ ያለ መደሰት ማለት ስትፈልጉ excited መጓጓት ወይም መደሰትን የሚገልጽልን ቃል excited ነው። I'm excited ጓጉቻለሁ፣ ደስ ብሎኛል እያላችሁ ነው። ነገር ግን ልክ እንደ ሃፒ አይደለም። ከሃፒ ትንሽ ቀነስ ያለ ነው። ከጉጉት ጋርና ከደስታ ጋር የተገናኘ ይጠቀሙበታል excited የሚለውን ቃል። ከድብርት ጋር በተገናኘ ደግሞ ቦርድ የሚለው ቃል ድብርትን ይገልጽላቸዋል። ቦርድ ድብርት። I'm bored ደብሮኛል። ቦርድ ድብርት ማለት ስትፈልጉ ቦርድ ትላላችሁ። መስጋትና መፍራትን የሚገልጽልን ደግሞ afraid ሰግቻለሁ፣ ፈርቻለሁ ማለት ስትፈልጉ I'm afraid መፍራትን ወይም መስጋትን ይገልጽልናል። afraid እናንተም እያላችሁ ተለማመዱ። መደንገጥ ደግሞ nervous እንለዋለን። መደንገጥ I'm nervous ደንግጫለሁ። ከመደንገጥ ጋር በተገናኘ nervous የሚለው በደንብ አድርጎ ይገልጽልናል ማለት ነው። የዛሬው የመጨረሻ ነው የምናደርገው surprised መገረም ማለት ነው። እኛም ሀገር ሰርፕራይዝ የተለመደ ቃሉ ራሱ የተለመደና የታወቀ ነው። መገረም መደነቅ ይገልጽልናል። I'm surprised ተገርሜያለሁ፣ ተደንቄያለሁ እያላችሁ ነው። ያልጠበቃችሁት ነገር ሲሆን surprised የሚለውን መጠቀም ትችላላችሁ ማለት ነው። እሺ የዛሬው ይህንን ይመስል ነበረ። የጀመርነው ከ232 ነበር፣ ያበቃነው ደግሞ 250 ላይ ነው። ክፍል 12ታችንን በዚህ አግባብ ጨርሰናል። በቀጣይ ደግሞ ከዛሬ ካቆምንበት እንቀጥላለን። 250 ላይ ቆመናል። 251 ብለን ክፍል 13ን ጀምረን 270 ላይ እናበቃለን። ኤስዲ እንግሊሽ ሁለቱንም ቻናሎች ሰብስክራይብ አድርጉ። ኤስዲ እንግሊሽ 1 ላይም ራሱ እጅግ በጣም አስደሳችና ልክ እንደዚህ ሆነ ትምህርቶች እየተማማር ነው። ያኛው ግን ልምምድ ነው። እንግሊዝኛ ቋንቋ ለመናገር ልምምድ ብለን ልምምዶችን እየሰራን ነው። ስለዚህ እዛ ላይም ገብታችሁ ሰብስክራይብ አድርጋችሁ ትምህርቶች እንድትማሩ በዚሁ አጋጣሚ ያሳስባለሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።